ኢብራሂም አለይሂ ሰላም ያደረጉት ዱዓ ስለ ሀገር ሰላም ነው፣ ስለ ሀገር ደህንነት ነው። ፖለቲካዊ ዱዓው ሀገራችንን ሰላም አድርግልን ነው። መንፈሳዊ ዱዓ ደግሞ ጌታዬ ከሽርክ ጠብቀን። very strong national security ሲኖር ብሔራዊ ደህንነቱ የተጠበቀ ሲሆን ሰዎች በነፃነት ጌታቸውን ያመልካሉ፣ ሰዎች ይኮመኩማሉ። ስለዚህ ኢብራሂምን ስለሚያውቁ አስቀድሞ ሰላምን አድርግልኝ ከተማውን አሉ። የመጀመሪያው በፖለቲካ ሳይንስ ጥናት ውስጥ አንዲት ሀገር ለመባል ስንት ነገር ያስፈልጋታል? ሁለት ነገር። ሐላባ አልተቻላችሁ ማሻአላ። ሁለት ነገር ፈንክሽኒንግ ስቴት ነው የሚባለው። በስራ ላይ ያለ ሰላማዊ ሀገር ለመባል ሁለት ነገሮች ያስፈልጋሉ። ሸኻችን ዶክተር መሐመድ ጃመዲን በጣም ውብ በሆነ መሳጭ በሆነ መንገድ የኢብራሂም አለይሂ ሰላም ታሪክ ከሱረቱ ሰፋት አስቃኝተውናል። የኔ ርዕስ የእሳቸውን መንገድ ተከትዬ የሼኾቻችንን መንገድ መከተል ይገባልና የኔ ርዕስ የሚሆነው የኢብራሂም ዱዓዎች ይላል። የኢብራሂም ጸሎቶች ይሰኛል። ኢብራሂም አለይሂ ሰላም በርካታ ውብ የሆኑ ዱዓዎችን አድርጓል ቁርአን ውስጥ። እኔ ፎከስ የማደርገው ሱረቱል ኢብራሂም ላይ ይሆናል። ሱረቱል ኢብራሂም ሱራ ዐዚማ ወጀሚላ ምን ሱወሪል ቁርአኒል ከሪም፣ ቁርአን ውስጥ ካሉ ማግኒፊሰንት ፓወርፉል እና ቢዩቲፉል በጣም ውብ የሆኑ ማራኪ ሱራዎች መካከል አንዱ ሱረቱል ኢብራሂም ነው። አላሁ ተባረከ ወተዓላ ኢብራሂም አለይሂ ሰላምን በብዙ አይነት መንገድ አልቋቸዋል። ካላቃቸው መንገድ አንዱ ቁርአን ውስጥ በኢብራሂም አለይሂ ሰላም የተሰየመ ሱራ መኖር ነው። ሱረተ ኢብራሂም የሚባል ምዕራፍ 14 ላይ እኔም ማስቀኛችሁ ከ35ኛው አያ ጀምሮ ያሉ የተወሰኑ አያቶችን ይሆናል ኢንሻአላህ። ኢብራሂም አለይሂ ሰላም በሶስቱም ሃይማኖቶች ማለትም በእስልምናም በክርስትናም በአይሁዶችም the central figure of their religion ይላሉ። የሃይማኖት አጥኞች ሲናገሩ የሃይማኖታቸው ማዕከላዊ አስተምህሮት ናቸው ይላሉ። እንደ ሙስሊምነታችን ቁርአን ኢብራሂም አለይሂ ሰላም የሃይማኖታችን መሰረት መሆናቸውን ያስተምረናል። እኚህ ታላቅ ነብይ አላህ ነብይ የሆኑ ኢብራሂም አለይሂ ሰላም እጅግ በጣም ስፒሪቹዋል ፐርሰን ነበሩ። ዲፕሊ ጥልቅ የሆነ መንፈሳዊ ሰው ነበሩ። ረባንይ ነበሩ። ይህንን መንፈሳዊነታቸው ደግሞ ማኒፌስትድ የሆነው የተገለጸው ከእሳቸው የሚወጡ ዱዓዎችን ስናይ የእውነት ኢብራሂም አለይሂ ሰላም ቅድም ሼኻችን እንዳብራሩት በተግባርም እንዲሁም በዱዓም ጥልቅ መንፈሳዊ ሰው እንደነበሩ the spirituality excellency የመንፈሳዊነት ልቄት ጥግ ላይ የደረሱ ነብይ እንደነበሩ ያሳያል። ከነብዩላህ ኢብራሂም አለይሂ ሰላም ውብ ዱዓዎች መካከል ጥቂት ዘገን ስናረግ ከሱረቱል ኢብራሂም 35ኛው አያ ላይ እንዲህ የሚል ቃል እናገኛለን። ወኢዝ ቃለ ኢብራሂም ረቢ፣ ኢብራሂም እንዲህ ባለ ጊዜ ጌታዬ ሆይ ረቢ ጃል ሃዛ በለደን አሚና፣ ይህችን ከተማ ሰላም የሰፈነባት ጸጥታዋ ደህንነቷ የተጠበቀች ከተማ አድርግልኝ በማለት ለቅድስቲቷ ከተማ ለመካ ዱዓ አደረጉ። ልብ በሉ፣ ይህ ዱዓ ኢብራሂም አለይሂ ሰላም ያደረጉት ዱዓ ስለ ሀገር ሰላም ነው፣ ስለ ሀገር ደህንነት ነው። ዱዓው ኔቸሩ ምንድነው ቢባል ኢትስ ፖለቲካል ኔቸር ነው። በባህሪው ዱዓው ፖለቲካዊ ነው። ዱዓው ፖለቲካዊ ነው። ቀጠሉና ደግሞ ወጅኑብኒ ወበኒየ አን ነዕቡደል አስናም፣ እኔንም ሆነ ልጆቼን ጣዖት ከማምለክ አንተው ጌታዬ ሆይ ጠብቀኛል። ይሄ ዱዓ ደግሞ በባህሪ ፖለቲካዊ አይደለም፣ ስፒሪቹዋል መንፈሳዊ ዱዓ ነው። ኢብራሂም አለይሂ ሰላም ሁለቱንም ጆይን ያደረጉት አገናኙ። ፖለቲካዊ ዱዓው ሀገራችንን ሰላም አድርግልን ነው። መንፈሳዊ ዱዓ ደግሞ ጌታዬ ሆይ ከሽርክ ጠብቀን። አልተመቻችሁም? ይሄ ዱዓ ውብ የሆነ ዱዓ ነው ያደረጉት። የሚገርመው ግን ያስቀደሙት የሀገርን ሰላምና ደህንነት ነው። ጌታዬ ሆይ ሰላም አድርግልኝ ነው ያሉት። ለምን? በየትኛውም ሀገር ፖለቲካል ኢንስቴቢሊቲ ከተፈጠረ፣ የፖለቲካ አለመረጋጋት ከተፈጠረ ሰዎች ሃይማኖታቸውን የሚያመልኩትን ስርዓት በአግባቡ ኤክሰርሳይዝ ማድረግ አይችሉም። ሰዎች ወደ መስጊድ መትመም አይችሉም፣ ምክንያቱም ችግር ካለ። ስለዚህ ሀገር ሰላም ሲሆን very strong national security ሲኖር ብሔራዊ ደህንነቱ የተጠበቀ ሲሆን ሰዎች በነፃነት ጌታቸውን ያመልካሉ፣ ለክብሩ በመስጂድ መጥተው ይደፋሉ። እንደዚህ ተሰብስበው ቁርአንን ሰዎች ይኮመኩማሉ። ስለዚህ ኢብራሂምን ስለሚያውቁ አስቀድሞ ሰላምን አድርግልኝ ከተማውን አሉ።
ቀጠሉና ደግሞ እኔና ልጆቼን ከሽርክ ጠብቀን። ተመልከቱ ኢብራሂም አለይሂ ሰላም አቡል አንቢያ የነቢያት ሁሉ አባት የተውሂድ አባት ሆነው እኔና ልጆቼን ከምን ጠብቅልኛል? ከሽርክ ጠብቅልኛል። ዱዓ ልናደርግበት ከሚገባው ነገር ምንም እንኳን እኛ ላኢላሃ ኢላላህ ያለን ሙስሊሞች ብንሆንም ጌታዬ ሆይ ወጅኑብኒ ወበኒየ አን ነዕቡደል አስናም ብለን ዱዓ ማድረግ አለብን። እኛም ሆነን ከኛ በኋላ የሚመጡ ዙርያዎች ጣዖት የሚባል ነገር ሽርክ የሚባለውን ነገር እንዳይነኩ እንዳያዩት ዱዓ ማድረግ ያስፈልጋል። ለዛ ነው ኢብራሂም አለይሂ ሰላም የሀገርን ሰላም ካስቀደሙ በኋላ ወዲያውኑ የሽርክን አደገኝነት በዱዓ የገለጹ። ልብ በሉ በፖለቲካ ሳይንስ ጥናቱ ውስጥ ዛሬ ፖለቲካ ብዝቻለሁ አስተግፍሩላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ለማንኛውም ግን በፖለቲካ ሳይንስ ጥናት ውስጥ ዩኒቨርሲቲ ስንማር ምን አሉ መሰላችሁ? አንዲት ሀገር የትኛውም ሀገር ትክክለኛ ሀገር ነው የሚባለው አንዲት ሀገር ወይም ጋቨርንመንት ፈንክሽኒንግ ስቴት ነው የሚባለው በስራ ላይ ያለ ሰላማዊ ሀገር ለመባል ሁለት ነገሮች ያስፈልጋሉ። ስንት ነገሮች? ሁለት ነገሮች። የመጀመሪያው በፖለቲካ ሳይንስ ጥናት ውስጥ አንዲት ሀገር ለመባል ስንት ነገር ያስፈልጋታል? ሁለት ነገር። ሐላባ አልተቻላችሁ ማሻአላህ። ሁለት ነገር። የመጀመሪያው a very strong national security ነው። ጠንካራ የሆነ ብሔራዊ ደህንነት መኖር አለበት ሀገሪቷ ላይ። ሰዎች በነጻነት መስጂድ የሚሄዱበት፣ ሰዎች በነጻነት ትምህርት ቤት፣ ስራ የሚሄዱበት፣ ሰው በሰላም ወጥቶ የሚገባበት ሀገር ያስፈልጋል። የመጀመሪያው። ሁለተኛውን አሁን አልናገርም፣ ዝም ነው በኋላ ላይ መጣዋለሁ። የመጀመሪያው በፖለቲካ ሳይንስ ጥናት ውስጥ ሰላምና ደህንነት ነው አሉ። ከኢብራሂም የበለጠ ምርጥ ፖለቲከኛ አለ አላላችሁም? ግን ከኢብራሂም የበለጠ አርቆ የሚያስብ የለም። በጣም ፋር ሳይትድ ነው ኢብራሂም። መጀመሪያ ላይ ለሀገር ያስፈልጋል ያለው ምንድነው? ረቢ ጀዐልኒ ሀዘል በለደ አሚን፣ ይህችን ሀገር ምን አድርግልኛል? ሰላማዊ አድርግልኛል፣ ሰላም የሰፈነበት ይሆናል። ከዛም የሚቀጥለውን ዱዓ ደግሞ ተመልከቱ። ረበና ጌታችን ሆይ ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይረ ዚ ዘርዒን፣ ምንም አይነት አዝመራ የሌለበት ስፍራ ላይ ጌታችን ሆይ እኔ እኮ ዝርያዬን አስቀምጫለሁ አሉ። በመካ ቅድም ሼኻችን እንዳብራሩልን አስቀምጫለሁኝ። ተመልከቱ እዛ በረሃ ላይ አኑሬያለሁኝ ምኔን? ዝርያዬን አሉ። አሁን ስለ ዙርያ አንድ ነገር ቆም ብለን ማሰብ አለብን። ዙርያ በጣም ማተር ያደርጋል። ሰው የሚፈጥረው ምን አይነት ዙርያ እንደሆነ ቆም ብሎ ማሰብ አለበት። እኛ ስለ ራሳችን ብቻ ሳይሆን ስለ ዙርያችን ማሰብ አለብን። ከኛ በኋላ ስለሚመጡ ትውልዶች ማሰብ አለብን። የት ነው ዙርያችንን የምናስቀምጣቸው? ይመስለኛል ዋህደቱል ኒሳ ዋና ዓላማው የቁርአን ሂፍዝ ማዕከልን በሐላባ ከተማ ውብ አድርጎ መገንባት ነው። ዓላማው ምንድነው? ከጀርባው ሰዎች ልጆቻችን ቁርአን ይማሩ፣ ልጆቻችን ቁርአንን ያጥኑ፣ በተርቢያ ይደጉ፣ ተውሂድን ያዙ፣ የሽርክን አስከፊነት ይመልከቱ፣ የነቢዩን መንገድ አለይሂ ሰላቱ ወሰላም ይከተሉ። ከዛስ የምናፈራው ትውልድ እጅግ በጣም ውብ የሆነ ትውልድ ይሆናል። አላህን የሚፈራ መልእክተኛው አለይሂ ሰላቱ ወሰላምን የሚወድ ትውልድን እንፈጥርበታለን። ይህንን ማዕከል ይህንን መርከዝ አያችሁ፣ ለዙርያ ማሰብ ማለት ይሄ ነው። ስለ ዙርያ መጨነቅ ማለት ይሄ ነው። ኢብራሂም አለይሂ ሰላም ስለ ራሳቸው ብቻ ሳይሆን ስለ ጀነሬሽን ስለሚመጣው ትውልድ የሚያስቡ አርቀው የሚያስተውሉ ነበሩ። እናም ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዒን ዒንደ በይቲከል ሙሐረም ረበና ሊዩቂሙ ሰላም፣ እዛ የተባረከ የሆነው ስፍራ ላይ በይተል ሐረም ዘሬን የተውኩትን ሰላትን ስታብሊሽት እንዲያደርጉ ነዋል። የሰላት ማዕከሉ ቦታ ላይ መካ ሆነው ከአባ ሆነው የመንፈሳዊነት ማዕከል የሆነችው ከተማ ላይ የተባረከች የሆነችው ከተማ ላይ ትውልድ በሰላት ተባርኮ እንዲወጣልኝ እፈልጋለሁኝ። ሊዩቂሙ ሰላት ከዛ ፈጃል አፍኢደተ ሚንናስ አላሁ አክበር። ይገርም ነው። አሁን መካ ላይ የምታዩት በየቀኑ የሚደረገው ሰላት 5 ወቅት ሰላት ቀጥ ተደርጎ ለዓለም ሁሉ ተምሳሌት የሆነው ሰላት የአምልኮ ስነ ምግባር የአምልኮ ስርዓት የኢብራሂም የዱዓ ውጤት ነው። የኢብራሂም ምንድነው? የዱዓ ውጤት ነው። እዛ ቦታ ላይ ዘሬን ትቻለሁ፣ ሰላት ከሱ በኋላ የሚመጡም ዝርያዎች ሆኑ ሰላትን ስታብሊሽት እንዲያደርጉ ነው። ፈጃል አፍኢደተን ሚነናስ ታዊ ኢለይሂም አላሁ አክበር። ይሄማ በጣም ነው የሚገርመኝ። የሰዎች ልቦና
በፍቅር ወደዚች ከተማ የሚተሙልኝ አድርግልኝ። ቆይ ልብ በሉ። በፍቅር የሰዎች ልቦና ወደዚህ ከተማ የሚዘነበል አድርግልኝ አሉ። የሚገርመው ነገር በየዓመቱ ሰዎች በሚሊዮን የሚቆጠሩ ሙስሊሞች ዘር፣ ቀለም፣ ቋንቋ፣ ጾታ፣ ጂኦግራፊካል አቀማመጥ፣ ድሃ፣ ሀብታም፣ ነጭ፣ ጥቁር ሳይል በየዓመቱ በሚሊዮን የሚቆጠሩ ሰዎች እዛ ስፍራ ላይ ስትመለከቱ ይህንን ዱዓ አስቡ። ወንድሞች እህቶች፣ ከዱዓ የበለጠ ኃይል፣ ከዱዓ የበለጠ መሳሪያ፣ ከዱዓ የበለጠ ጉልበት